ዛሬ የምናቀርብላችሁ ስለ 6 ቁጥር ነው የምናቀርብላችሁ። ባለፈው ስለ 9 ቁጥር አንዳንድ ነገሮች ተወያይተናል በኒኮላ ቴስላ ሐሳብ ውስጥ። ዛሬም ደግሞ የኒኮላ ቴስላን ሐሳብ በመቀጠል ስለ 6 ቁጥር እናወራለን። በመጀመሪያ ስለ ከዚህ ዓለም ወደ አጽናፍ ያለ ዓለም እንገባለን። በመጀመሪያ የሰው ልጅ ከሰባት ሰማያት እንደወረደ ተነጋግረን ነበረ። ከሰባት ሰማያት ሲመጣ በሳተርን ቀለበት እንዳለፈም ተነጋግረናል። ሳተርን ቀለበት ጭንቅላቷ ላይ እንደምናየው 6 ጎን አላት። ይሄም አንድ ምልክት ነው። አሁን ከዚህ በኋላ ሳተርን እያልኩ አላስረዳችሁም። ማለትም በዘኛ ስሟ ዙሃል ትባላለች። እነ ዙሃል፣ መሽተሪን፣ አጣርድ ምናምን የሚባሉ አሉ። በእነዚህ ስሞቿ ነው የምንጠራቸው ማለት ነው። ዙሃል የምንለው በአካላዊ ዓለም አለቃ ናት። በመቀጠልም ደግሞ በጊዜና በቦታ የተገደብን እንድንሆን አድርጋናለች። እቺ ምድርንም መቆጣጠር ትላለች። በመቀጠልም ደግሞ ዙሃል ከሰባት ሰማያት የብርሃን መጨረሻ ላይ ሆኖ የሚዘውረን ነው ማለት ነው። በመቀጠልም ደግሞ የምናየው ማለት ነው ስለ ጊዜና ደቂቃ ነው። በጊዜ ውስጥ በአንድ ቀን ውስጥ ስላሉ ነገሮችን የምንመልከት። በአንድ ሰዓት ውስጥ 60 ደቂቃ አለ። በመቀጠልም አንድ ቀን የምንለው 24 ሰዓት ነው። 24ን ደግሞ በትነን ስንደምር 2 ሲደመር 4 6 ነው። ገደብን መሆኑን ለማስረዳት ነው። እና በመቀጠልም ደግሞ ስለ ኢሉሚናቲም ኮከቦች አንድ ነገር ልላችሁ ፈልጋለሁ። ኦር ስለ ሳተርን ጭንቅላቷ 6 ነጥቦች አሏት፣ 6 ማዕዘናት አሏት እና 6 ጎኖች አሏት ማለት ነው። በመቀጠል ይሄንን ይመስላል። በመቀጠልም ደግሞ ስለ ሰው ልጅ አፈጣጠር ነው የምናየው። የሰው ልጅ አፈጣጠር ስናየው የሰው ልጅ ሲፈጠር ማለትም እኔ የቲዎሪን ባላምንም የሰው ልጅ ከዝንጀሮ መጣ የሚባለው ነገር ከእውነት የራቀ ነገር ነው፣ እንድታምኑልኝ ይፈልጋለሁ። በሁለተኛም የምናየው የሰው ልጅ ሲፈጠር የመጨረሻው ፍጥረት ላይ በ6 ሰዓት ተፈጠረ የሚል ነገር አለ። እናም ይህንን በማሰብ የ6 ቁጥር ሚስጥር ይሄንን ነው ማለት ነው። እስካሁን ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ።